ከጎንሽ አለሁልሽ ጠላቶችሽን እበቀልልሻለሁ ያለው በአምላክ ለምስኪኗ ህብስቴ ካጠገቧ እንደሚሆንና የሚጎዷትን ሰዎች ዋጋቸውንና የስራቸውን እንዲያገኙ ሊያደርግ ካጠገቧ ነበር። ታዲያ ህብስቴ በቤት ሰራተኛዋ መጠርጠሩን ስትሰማ በጣም ተናዳ እሱን አላይም ወይም ላይ አልፈልግም እስከ ማለት ደረሰች። ጉዳዩ እስከ ቀን ድረስ መጠናቀቅ አለበት፣ ጉዳዩን ቶሎ ጨርሰው በማለት ደግሞ ወረቀቱ እንዲያልቅለት የፈለገው አቶ አለም ለአብነት ነግሮታል። አብነት ደግሞ ሰውየው የህብስት እናት ወራሽ እንዳልሆነችና የእሷ ንብረት እንዳልሆነ እንዲያረጋግጥለት ፈልጎ ነበር። ግን ከባድ ነገር ስላገኘ ሰውየው ብዙ ንብረት ባለፈው መውሰድ እንደሚፈልግ ያንን ስለአወቀ ያችን ልጅ ነፃ ለማውጣት ከበአምላክ ጎን ቆሟል። ቶሎ ንብረቱ በራሳቸው እንዲዞርላቸው ስለፈለጉ ወይዘሮ የፍቱ ስራና አቶ አለም ተጣድፈዋል። ግን ደግሞ በአምላክ ነገሮችን በፍጥነት እንዲጠናቀቅ እያደረገ ነው። እሷ የምትለውን በጭራሽ በቃ እንደዛ አትሆኚ በማለትም እንድትረጋጋም እየነገራት ነው። አባቷን ገለሃል እያለ የሚያስፈራራው በልጅቷ ላይ ሌላ ነገር ቅርበት እንዳይፈጠር ነው። ያንን ደግሞ ግልጽ አድርጎ ለህብስት ነግሯታል። ወደ በአምላክ ክፍል ለመሄድ ያሰበችውም ህብስት ድንገት ማን ታገኛታለች? የቤት ሰራተኛዋን አግኝታታለች። ወደ እሱ ክፍል ትሄጂ ነው አይደለ በማለትም ስትናገር እንዳልሆነ ነግራታለች። ያቺ የቤት ሰራተኛ በአምላክን በጣም ተወደዋለች። እሱ አንድ ነገር ሚስጥር ጠብቂልኝ በማለት ነግሯታል። ምክንያቱም ያ ነገር ደግሞ ልጅቷ ቆማ መራመድና ወደሱ እንደምትሄድ ሌላም ብዙ ሚስጥር እንደምትጠብቅለት ለእሱ ለዛች ለታፈሱ ሲናገር አንተ ያልከኝን እንዴት ነሽ አለማለት ትችላለሁ፣ እሺ እልሃለሁ፣ ሁሉንም ነገር መጠየቅ ትችላለህ በማለት ለእህቱ እንዳትናገር ነበረ የነገራት። ታዲያ አዲስ ለውጥ ባህሪ ነገር ከሷ የሆነ ለውጥ ነገር ካየሽ እስኪ ንገሪን በማለት ደግሞ ለዛች ለታፈሱ ባልና ሚስቶቹ ሲነግሯት ምንም ነገር አላየሁም ብላለች። ግን ያየችው ነገር አለ። ግን ደግሞ ስለምትወደው እሱ ሚስጥር ጠብቄ ስላላት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ህብስት ድራማ ክፍል 7 የህብስቴ ስቃይና መከራ እንደቀጠለ ነው። እንዲሁም ደግሞ ጓደኛዬ የሆነኝ ምስጢረኛዬ ያለችው አብነትም እውነቱ እንዲወጣና ከጓደኛው ከበአምላክ ጎን ሆኖ ልጅቷን ማዳንና ባልና ሚስቶቹን የስራቸውን ዋጋቸውን እንዲሰጧቸው ስራውን እየሰራ ነው። ባልና ሚስቶቹ አብነት የሚሰራውን ወረቀት ያንን ደግሞ ከነሱ ጋር ወይም እነሱ ምንም የሚያውቅ አለመሰለው እሱ የሚያስጨርስለት ነው እየመሰለው። ግን ደግሞ በአምላክና አብነት በጣም የሚቀራረቡ ናቸው። ያ ተንኮለኛው አቶ አለም የተባለው ንብረቱን ለመውረስ እየፈለገው በፍጥነት ወረቀቱ ዛሬ መጠናቀቅ አለበትና በፍጥነት ተሰራው ብሎ ለአብነት ነግሮታል። አብነትም እንግዲህ ያው ቶሎ ደውሎ ጉዳዩ የደረሰበትንና እንዲሁም ደግሞ ያገኘበትን ፋይል የህብስት እናት ወራሽ እንዳልሆነች ሁሉ ለእንትና ተናግሯል። በአምላክ ማለት ነው። በአምላክ እንግዲህ በሁለቱ ስቃይ ውስጥ ነው ያለው። ምንም እያለ አይደለም። እሱ ግን ከጎን ስራውን እየሰራ ነው። የታፈሱ ድፍረት ቀጥታ ወደ በአምላክ ክፍል ሄዳ ነበረ። እሱን ስለምትወደው ነው። ያም ደግሞ ስትወጣ አቶ አለማይቶ ቀጥታ ለገዛ እህቱ ተናግሮ ነበር። ያ ደግሞ አስቆጥቶታል። ተጠርቷል። በአምላክ ሄዶ የመለሰው ምላሽ ባይኖርም አቤት ብሎ ነበረ። ግን ደግሞ ህብስት እሱ ክላስ እንደነበረ
ሰውየው ገብቶ ዊልቸሩ ላይ አስቀምጦ ወደ ሳሎን መሄድ አለብሽ፣ እዛ ሳሎን ሆነን ምግብ አብረን መብላት አለብን ነው እያላትና ከዚህ ከዊልቸር ላይ አልወርድም ስትል እዛው ትቀመጥ በማለት ነው ደግሞ የተናገረችው ያቺ ተንኮለኛዋ ሴትዮ ማለት ነው። ልጅቷም በስሬስ እዚህ ከመሆን ብላ የተናገረችው ነገር ብዙም አልጣማትም። በጣም እሷም ደፋር ሆና ወደ ክላሷ ለመመለስ እፈልጋለሁ። ሰውየው ራሱ ነው ይወስዳት። ክላሷ ከገባችን በኋላ በዚህ አለባበስሽ ወደ ሳሎን አትሄጂ አላልኩሽም ወይ ብሎም በአምላክ ነግሯታል ማለት ነው። ወደ ትምህርት ቤትም እንግዲህ ሲወስዳት እዛ ዊልቸር ላይ ተቀምጣ ነው። ምክንያቱም ያው እነሱ የፈለጉት ሆናለች የሚለው የህመም ስሜት እየተሰማትም ስለሆነ ያው እነሱ ደስ እንዲላቸው እነሱ ደግሞ የተወሰነ በዊልቸሩ ከሄደች በኋላ በእግሯ እንደምትሄድ ነው እና በአምላክ ከህብስት ጎን በመሆን ህብስቴን ሊያድናት ፈልጓል። እንዲሁም ደግሞ እሱ አልፈጸመም ወይንም እንዳልፈጸመ ግልጽ አድርጎ ነግሯታል። ያ ተንኮለኛው በጣም ጨካኙ አባትሽ ነኝ አይዞሽ እስከሚል ድረስ እሷን እያስመሰለ እንትን የሚላት ሰውዬ እሱም እንደገና ደግሞ ሌላ ነገር ሲፈልግ ሌላ ተንኮል ሲፈልግ ታፈሱ ከዛ ከልጁ ጋር እንደተቀራረበች ነው የተናገረው። እና የወይዘሮ የፊቱ ስራ ደግሞ ወይ የቤት ሰራተኛዋን ልታባረራት ትችላለች። ምክንያቱም ይህን ጥርጣሬ ከጠረጠረች መድኃኒቱንም እየሰጠቻት አይደለም ብላም ልታስብ ትችላለች ማለት ነው። የእፍቱ ስራ እሷ እያደረገችው ያለችው ነገር በጣም የሆነ በጣም የሚዘጋና የሚደብር ነገር ነው። የትም የሚያስኬዳት አይደለም። እስከ ጥግ ድረስ አለሁልሽ ወይንም ልጅቷን እየተበደለች እየተጎዳች እየተሰቃየች እንደሆነ የገዛ ንብረቷን ወስደው ደግሞ ልጅቷን መጉዳት እንደሚፈልጉ ሁሉ ነው። ይሄን ሁሉ ስለተረዳ ከጎኗ ሊቆምላት እየፈለገው ማለት ነው። ግልጽና ግልጽ አድርጓታል። ግን የተሰማት ነገር ደግሞ ታፈሱና የእሱ እንደዛ መሆንን አባትየው ሲናገር ትንሽ እሷ በጣም ያው ከባድ ነገር ነው። ምክንያቱም እንዴት ሊሆን ይችላል የማለት ነው ጥርጣሬ ሊፈጥርባት የሚችለው። ስለዚህ በክፍል 8 ደግሞ እውነቱ ወጥቶ ወረቀቱን አይተውት ጉዳቸው ተጋልጦ ሁለቱ እንደሚጎዱ አቶ አለምም የስራውን እንደሚያገኝና የፍቱ ስራም ባዘጋጀችው ዊልቸር ላይ እሷ እንደምትቀመጥበት ነው በቃ የምናስበው። ምክንያቱም ክፋት የሰራ ሰው ተንኮለኛው ሰው በሰው ላይ እንደዚህ አይነት ነገር ክፉ ነገር እየተመኘ ሰው መጨረሻው ምንም ነገር አያምርም። ምክንያቱም የራሱ የደገሰው ለሰው የደገሰው ክፋት ነው ለራሱ የሚደርስለት በተራው። ስለዚህ በጣም በጣም አላውቅም፣ ይሄ ድራማ በጣም እንትን ነው የሆነ የሚያሳዝን ነው። ስለዚህ በአምላክ እየሰራው በጣም አሪፍ ስራ ነው። ሁለቱን ለህግ እንደሚያቀርባቸው እርግጠኛ ነኝ ማለት ነው። እርግጠኛ መሆን አለብን። ለምን ስራቸው ያጋልጣቸዋል። እሱንም እያሰቃዩት ስለሆነ ያለው እንደገና ደግሞ እውነትን እከተላለሁ ይሻለኛል ብላ ከሁለቱ ጎን ልትቆም ትችላለች የቤት ሰራተኛዋ ታፈሱ ራሱ። ስለዚህ ያንን ለማየት ደግሞ በጉጉት እንጠብቃለን ማለት ነው። ቤተሰብ እንግዲህ በአምላክ ከህብስቴ ጎን የመሆንና የሆነበት ሁኔታ በጣም ድንቅ ነው። በእንትናም አብነትም የሚደነቅ ነው። ምክንያቱም ያችን ወረቀት ይሰራላቸዋል፣ ዋጋቸውን ያቀምሳቸዋል ማለት ነው። ስለዚህ ያገኙታል በቃ። እና በቀጣዩ ክፍል እንግዲህ እውነቱ ወጥቶ ሁለቱ የራሳቸውን የሰሩትን ግፍ እንደሚቀጡበት እናያለን ማለት ነው። ቤተሰብ ህብስት ድራማ በጣም ደስ የሚል ድራማ ነው፣ ትወዱታላችሁ። ስለዚህ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።